ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኝተናል። ዛሬ ስለ ሩዝ እነግራችኋለሁ። በነገራችን ላይ ከዚህ ከሩዝ ጋር በተያያዘ በጣም በርካታ ሰዎች የማታውቁት በዚህም የተነሳ ባለማወቃችሁ በጣም ለበርካታ ህመሞች እየተጋለጣችሁ ትገኛላችሁ። ዛሬ በተለይ ሩዝ የምትመገቡ ሰዎች ማወቅ ያለባችሁን መሰረታዊ ነገሮች እነግራችኋለሁ። አንደኛውና ዋነኛ የምነግራችሁ በፍጹም መመገብ የሌለባችሁ የሩዝ አይነቶች አሉ። እነዛን እናያለን። ለምንድነው እነዚህ የሩዝ አይነቶች ማንመገባቸው የሚለውን አያይዘን እናያለን። በጣም ለበርካታ ህመሞች የሚያጋልጡ ብዙ ሰዎችን እስከ ሞት የሚያደርሱ ችግሮች ውስጥ እየከተቷቸው የሚገኙ የሩዝ አይነቶች አሉ። በፍጹም ባትበሏቸው የሚመከሩ። ስለዚህ እነዛ ሩዞች ምንድናቸው? በዛው ማያይዘን ስለ ሩዝ እስቲ የሚጠቅሙ ሩዞችስ አሉ ወይ? በተለይ ነጭ ሩዝና ቡኒ ሩዝ አለ። ነጭ ሩዝ ጤናማው ነጭ ሩዝ የትኛው ነው? ጥቅሙ ምን ያህል ነው? ቡኒ ሩዝስ ጠቀሜታው ምንድነው? በአጠቃላይ ከዚህ ከሩዝ ጋር በተያያዘ ማወቅ ያለባችሁን ዋና ዋና ነጥቦችን እነግራችኋለሁ። አብራችሁ ይቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ብዙዎች ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ለነግራችሁ የምፈልገው መመገብ የሌለባችሁን የሩዝ አይነቶች ነው። በተለይ ሁለት የሩዝ አይነቶች በፍጹም መመገብ የለባችሁም። አንደኛው ሪፋይንድ ሩዞች ናቸው። ይሄ ሪፋይንድ ሩዞች ማለት ፕሮሰስድ የተደረጉ የሩዝ አይነቶች ማለት ነው። ይሄ በውስጣቸው ያለው ፕሮቲን፣ ፋይበር፣ የትኛውም ጠቀሜታ ወጥቶ የሚሸጡ ሩዞች አሉ። በቃ 0% የሆኑ በውስጣቸው ምንም አይነት ለሰውነታችን ገንቢ ጠቃሚ ያልሆኑ፣ አንዳንድ ጊዜ አንዳንዶቹ ላይ ተወሰነ ቫይታሚኖች ይገኛሉ። እነሱም ይሄን ያህል አይደሉም። ነገር ግን ከጥቅማቸው ጉዳታቸው ይበዛል። ይሄ ሪፋይንድ የተደረጉ ሩዞችን የምትመገቡ ከሆነ በተለይ ትልቁ ጉዳት ለስኳር በሽታ ያጋልጣቸዋል። ይሄ ሪፋይንድ የተደረጉ ሩዞች በምትመገቡበት ጊዜ ሰውነታችሁ የሚያገኘው ምንም ጥቅም የለም። በውስጡ ያለው ፕሮቲኑ፣ ፋይበሩ፣ ሌላውም ነገር ይወጣል። በተቃራኒው ግን ለስኳር ህመም የማጋለጥ እድሉ በጣም ከፍተኛ ነው። ብዙ ሰዎች ባለማወቅ ይሄን ሪፋይንድ የተደረገ የሩዝ አይነት በተደጋጋሚ በመመገብ ለስኳርና ለተያያዥ ህመሞች እየተጋለጡ ይገኛሉ። ስለዚህ አንደኛ ሪፋይንድ የተደረጉ ሩዞችን መመገብ የለባችሁም። ሌላኛው ደግሞ የፋይቴት ኮምፓውንድ ያላቸው ሩዞች፣ ይሄ በውስጣቸው የፋይቲክ አሲድ ያላቸው የሩዝ አይነቶች ማለት ነው። እነዚህ የሩዝ አይነቶች ደግሞ ትልቁ ችግራቸው ምንድነው? እነዚህን ሩዞች ስትመገቡ ሰውነታችሁ ከምግብ ማግኘት ያለበትን ጠቀሜታ እንዳያገኝ ያደርጋል። ይሄ ማለት ምንድነው? አሁን ይሄ ፋይቴት ኮምፓውንድ ወይንም ደግሞ በውስጣቸው የፋይቲክ አሲድ ያለባቸው ሩዞችን ስትመገቡ እነዚህ ፋይቲክ አሲዶች ሰውነታችሁ ላይ ይገቡና ከዛ በኋላ ሌላ ምግቦች ስትመገቡ ከተመገባችሁት ምግብ ውስጥ እነ ቫይታሚኖች፣ ሚኒራሎች፣ የፋይበር፣ አይረን የትኛውም ከምትመገቡት ምግብ የምታገኙትን ጥቅም እንዳታገኙ የማጥፋት ስራን ይሰራሉ ማለት ነው። ይሄ ታዲያ ምንም ምግብ እንደማይመገብ ሰው ትሆናላችሁ ማለት ነው። ሰውነታችሁ ከምትመገቡት ምግብ ማግኘት ያለበትን ጠቀሜታ ማያገኝ ከሆነ ሰውነታችሁ ላይ ከፍተኛ ጉዳት ይመጣል። ለዚህ ሁሉ መነሻው ምንድነው? እነዚህ ፋይቲክ አሲዶች ወይንም ሪፋይንድ በውስጣቸው የፋይቴት ኮምፓውንድ ያለባቸው ሩዞችን መመገብ የሚያመጣው ጉዳት ነው ማለት ነው። ስለዚህ ይሄንን የሩዝ አይነት በፍጹም መመገብ የለባችሁም። አንደኛ ምን አልኳችሁ? ሪፋይንድ የተደረጉ ሩዞች፣ ከዛ ደግሞ የፋይቴት ኮምፓውንድ በውስጣቸው ያሉ ሩዞች። እነዚህን ስትገዙ አስተውላችሁ ግዙ፣ አንብባችሁ ግዙ። እነዚህ በውስጣቸው ይሄ ሪፋይንድ የተደረገ ነው የሚል ከሆነ አለመግዛት፣ የፋይቴት ኮምፓውንድ እንዳለው ካወቃችሁ አለመግዛት ያስፈልጋል። እሺ አሁን ደግሞ መመገብ ስላለባችሁ ሩዝ አይነቶች ልንገራችሁ። ሩዝ ጤናማ ትክክለኛ ሩዝ ካገኛችሁ ከተመገባችሁ ለሰውነት ብዙ ጥቅም ይሰጣል። በነገራችን ላይ ቡኒ ሩዝም ነጭ ሩዝም ጤናማ ሩዞች አሉ። ጤናማ ሩዞች ማለት ምንድነው? ለምሳሌ ነጭ ሩዝ
ፕሮሰስድ ያልተደረገ ነጭ ሩዝ ማለት ነው። በውስጡ ፕሮቲኑ ያልወጣ ፋይበሩ ያልወጣ ልክ ሪፋይንድ እንደተደረገ ሩዝ ይሄ በውስጡ ያለው ጥቅም ያልጠፋ ማለት ነው። ነጭ ሩዝ ነው። ነገር ግን በውስጡ ያለው ጠቀሜታ ያለ ከሆነ እሱን ብትመገቡ መልካም ነው። ምክንያቱም ለምሳሌ ነጭ ሩዝ ሆነው ፕሮሰስድ ያልተደረጉት ውስጥ ካርቦሃይድሬት እና አሚኖ አሲድ ማግኒዥየም ታገኛላችሁ። እነዚህ በተለይ ካርቦሃይድሬቱ ኃይል ይሰጣቸዋል። አሚኖ አሲድ በተለይ ለጡንቻ እድገት ይረዳል። ማግኒዥየም በሽታ የመከላከል አቅምን ይጨምራል። ይሄ ነጭ ሩዝ ነው፣ ፕሮሰስድ ያልሆነው ነጭ ሩዝ ማለት ነው። እሱን ስትመገቡ እነዚህን ሁሉ ጠቀሜታ ታገኛላችሁ። ከዛ በላይ ደግሞ ምነግራችሁ ስለ ቡኒ ሩዝ ነው። ቡኒ ሩዝ ላይ እኔ በጣም ብትመገቡት መመክራችሁ አንደኛውና ትልቁ የትሩሩት ካምፓኒ የሚያመርታቸው የጀርሚኔትድ ብራውን ራይስ አሉ። እነዚህ ጀርሚኔትድ ብራውን ራይሶች በተለይ ኦርጋኒክ ናቸው። ይሄ በጣም ከፍተኛ ፕሮቲን አላቸው። እነዚህ የትሩሩት ካምፓኒ የሚያመርታቸው የጀርሚኔትድ ብራውን ራይሶች እሱን ብትመገቡ በጣም በርካታ ጥቅም ታገኙበታላችሁ። ከፍተኛ ፕሮቲን አለው። ከዛም ባለፈ ፋይበር፣ ቫይታሚኖች፣ የተለያዩ ነገሮች አሉት። ይሄ ቡኒ ሩዝ መመገብ በነገራችን ላይ ለሰውነት በጣም ብዙ ጥቅም አለው። አንደኛው ከጸጉር እድገት ጋር ተያይዞ ቡኒ ሩዝ ለጸጉር እድገት ይረዳል። ከዛ ባለፈ ደግሞ ለካንሰር የሚያጋልጡ ችግሮችን ይከላከላል። በተለይ ሰውነታችሁ ላይ የካንሰር ሴል እንዳይነቃቃ የማድረግ ስራን ይሰራል። ካንሰር ሴልን በከፍተኛ ሁኔታ ያዳክማል። የኮሌስትሮል ይሄ መጥፎ የኮሌስትሮል አይነት እንዲቀንስ ያደርጋል። ከአስም ጋር በተያያዘ ትልቅ እርዳታን ያደርጋል። ከዛም አልፎ ለምሳሌ አለርጂ፣ የምግብ አለርጂ ካለ እሱን ይከላከላል። እነ አልዛይመር ይሄ መርሳት ችግርን ይከላከላል። ቡኒ ሩዝ በጣም በርካታ ጠቀሜታ አለው። ስለዚህ ምን ጊዜም ሩዝ ስትመገቡ አንደኛ ነገር እነዚህን ነገሮች ማስተዋል። ቡኒ ሩዝ የምትመገቡ ከሆነ ካገኛችሁ የጀርሚኔትድ ብራውን ራይስን ብትመገቡ፣ ካልሆነም ኦርጋኒክ ሌላ ቡኒ ሩዞችን መመገብ። ነጭ ሩዝ ደግሞ ከተመገባችሁ ከላይ የነገርኳችሁ ነገሮች አስታውሱ። ሪፋይንድ ያልሆኑ መሆን አለባቸው። ፋይቲክ አሲድ በውስጣቸው የሌለባቸው መሆን አለባቸው። እነዛ እንደነገርኳችሁ ጉዳት አላቸው፣ እነዚህ ደግሞ ጥቅም አላቸው። ስለዚህ ምን ጊዜም ሩዝ በምትገዙበት ጊዜ ይሄንን አስተውላችሁ ግዙ። ሱፐርማርኬቶች ላይ ታገኛላችሁ። በዕቃ የሚሸጡ ሩዞች ላይ ይጻፍባቸዋል። የተጻፈውን አንብባችሁ መግዛት ያስፈልጋል። በውስጣቸው ምን ነገሮች አሉ፣ ሪፋይንድ ተደርገዋል አልተደረጉም፣ ኦርጋኒክ ናቸው አይደሉም የሚለውን ነገር አጣርታችሁ ግዙ እንጂ ዝም ብላችሁ ሩዝ ስለተባለ ብቻ ሩዝን ገዝቶ መመገብ ራሱን የቻለ ጉዳትም አለው። ጥሩን ካገኛችሁ ጥቅምም አለው። ይሄ ምንጊዜም መታወቅ አለበት። ይህን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ